ሰላም ሰላም ውድ አማራውያን እንዲሁም ተከታታዮች በሙሉ ሼር ኮፒ ሊንክ አድርጋችሁ ለሚመለከተው አካል ሁሉ እንድታደርሱ ፈልጋለሁ። በተለይ አስረግጬ መናገር የምፈልገው ከኦሮሞ ብሔርተኞች ነን ከምትሉ ሚሊሻ፣ ፖሊስ፣ ጴሎላ፣ ቀቸራ ሲርና፣ ገዳ ኮማንዶ ምናምን ወዘተ ለእናንተ ነው። ይሄ ደግሞ እናንተ ተዋግታችሁ በፍጹም አማራ እንደማታሸንፉ ፋኖ እንደማታሸንፉ እናውቃለን። ምክንያቱም መጀመሪያ ወደ ጫካ ገብታችሁ እናሸንፋለን ብላችሁ ወደ ጫካ ገብታችሁ አብዛኛው ማህበረሰብ ካፈናቀላችሁ በኋላ መጨረሻ ላይ ከባድ ምት ስናደርስባችሁ የተፈርጦታችሁ እንደገባችሁ በእርግጠኝነት ለመናገር ነው። ዛሬ በፊት ህጋዊ ሸኔ የጫካ ሸኔ ነበር። አሁንም በተመሳሳይ ቢሆን ማለት አንድ ነገር አስረግጬ መናገር የምፈልገው ከጫካ ወደ ከተማ ሙሉ በሙሉ ገብታችኋል። ሸኔዎች፣ ዘራፊዎች፣ ሰው አራጆች፣ በተለይ ሀብት ንብረት አውዳሚዎች፣ ቤት አቃጣዮች እናንተ ወደ ከተማ ገብታችሁ ማህበረሰባችን እያጎሳቆላችሁና እየዘረፋችሁ እንደምትገኙ እውን ነው። ምድር ላይ ያለ ማከል አንድ መልእክት የመጀመሪያ ማስጠንቀቂያ መናገር የምፈልገው አንገርጉትንና ጊዳ አያና ወረዳ ያላችሁ የፖሊስ ሚሊሻ፣ ጴሎላ፣ ገዳ ኮማንዶ፣ ጋቸና ሲርና መከላከያ ሰራዊት ጉትንም ሆነ ጊዳ አያና ወረዳ ላይ ፋኖን በምንም ተአምር መከታችሁ እንደማታቆሙት እንደማታስጥሉት ይታወቃል። ይሁንም እንጂ እኛ ለብሔር ብሔረሰቦች ጉዳት ጥሩ አይደለም ብለን አማራውም፣ ኦሮሞውም፣ ጉራጌውም፣ ትግሬውም እንደሚጎዳ ስለምናቅ ነው ጉትን ከአንድ ጊዜ 3 ጊዜ ተመልሰን ገባን። ስለዚህ መናገር የምፈልገው ነገር አሁን ጉትን ላይም ሆነ ጊዳ አያና ላይ ሆናችሁ አማራው ህዝብ ላይ በደል የምታደርሱ ሚኒሾች ጥንቃቄ አድርጉ። መጀመሪያ በጫካ ሆናችሁ ስታሰቃዩ ኖራችኋል። አሁን ወደ ከተማ ገብታችሁ በዚህ ልክ የምትሰሩ ሰዎች ጥንቃቄ እንድታደርጉ ነው። የመጀመሪያው ጥንቃቄ ስለ አደብ ግዛ፣ እረፍ። አማራን አባረ፣ ትግሬን አባረ፣ ሌላውን ብሔር ብሔረሰብ አባረ ኦሮሞ የሚኖርባት ሀገር እንደማትፈጠር በየድሮ ጫካ ምስክራችን ነው። እመኑኝ፣ አማራ አይኖርም ካላችሁ ኦሮሞ እዚህ ቦታ አይኖርም። በምንም ተአምር አታስኖሩ። ይሄ መንግስት ተሸንፏል፣ ተዋርዷል። በተለያየ ቦታ ጦርነት ላይ ያለው ከገባ ጊዜ ጀምሮ ብዙ እንትን አለ። ስለዚህ ማንም መክቶ እንደማያቆመንና እኛ ለአማራም ለኦሮሞም ለትግሬም ለጉራጌም ለወላይታም ለሌሎች ብሔረሰብ ብለን ጉትን እስካሁን ድረስ አልገባንም። ግን ከዚህ ድርጊታችሁ፣ ከዚህ ተንኮላችሁ፣ ከዚህ እኩይ ከሆነ ተግባራችሁ እማታቆሙ ከሆነ እመኑኝ በሰዓታት ሳይሆን ሰዓት ሳይወስድብን በ30 ደቂቃ በ10 ደቂቃ ጉትንን የመቆጣጠር አቅሙ እንዳለን ታውቃላችሁ። እናንተም ኋላው ውርደት እንዳትከናነቡ ጥንቃቄ አድርጉ። እንዳንተኛ ፍየል እየዘረፍ ከብት እየዘረፍን አንኖር። ስለዚህ ህጋዊ ሸኔ የምላችሁ ለዚህ ነው። የጫካ ሸኔ ሆናችሁ ስትዘርፉ ነበር። አሁን እንደለመዳችሁት ከተማ ገብታችሁ እየዘረፋችሁ ስለሆነ። 2 ባለሀብት ነክ የኦሮሞ ባለሀብት ነክ ይህንም መንግስት ተብዬ እየደገፋችሁ አማራውን እያፈናቀላችሁ በተለይ በኢንቨስተርን ብላችሁ በተለያየ ቦታ የተቀመጣችሁ ለእናንተ ማስጠንቀቂያ መስጠት ፈልጋለሁ። እኛ ከአራሽ ከገበሬ ከንጹሃን ገበሬ ጋር ኦሮሞ የሚሆን አማራ ከማንኛውም ጋር ጠብ የለም። በሰላም ሰርቶ ለሚበላ ለማንኛውም ቦታ እንትናችን ለሰላማችን የሰላም በራችን ክፍት ነው። ሰርቻል በላም አንዱን ብሔር አባሪ እኔ ነግሳለሁ ለሚል አካል ደግሞ ቦታ ለመስጠት ዝግጁ ነን። ስለዚህ ሰርታችሁ እርሻችሁ ነው አዝምራችሁ መብላት ትችላላችሁ፣ መስራት ትችላላችሁ፣ ማሰረስ ትችላላችሁ። ከዛን ውጭ ግን የአማራን ሀብት ንብረት ይዛችሁ አንሰጥም ብላችሁ የሆነ እንትን ላይ የተቀመጣችሁ ሰዎች እመኑ የእናንተም ዋጋችሁን እንሰጣችሁ። 3ኛ እኛ ኦሮሞ፣ አማራ፣ ጉራጌ፣ ትግሬ ቅድም ገለጻ አድርጌላችኋለሁ ለእናንተ ብለን እንጂ ጉትን መግባት እንደማያቀተን እናንተም ታውቃላችሁ፣ እኛም እናውቃለን። 3ኛው በዋናነት በተለያዩ ቦታዎች የተፈናቀላችሁ ባርቆምቤ፣ በመንደር 6፣ በመንደር 4 እንደገና ደግሞ ለሊጋድና ምናምን ይሄ በዚህ በተለያየ ቦታ በተለያየ ቦታ የተፈናቀላችሁ የኦሮሞ ተወላጆች፣ የአማራ ተወላጆች እናንተ ገብታችሁ ስራችሁን መስራት እንደምትችሉ ማረጋገጥ እወዳለሁ።
እርግጠኝነት ነው የምነግራችሁ። ግቡ፣ ስራችሁን ስሩ፣ እርሻችሁን ረሱ። ሚኒሻ፣ አድማ ብተና፣ እርቄ ዶላ፣ ገዳ ኮማንዶ ምናምን አብሯችሁ ከመጣ እነሱ ላይ እኛ የምንወስደው እርምጃ ይኖራል። እነሱን አንፈልግም። ከዛም ውጭ ግን ማንኛውም ኦሮሞ ተወላጅ አርሶ አደር ነግዶ የሚበላ ማንኛውም አካል ጋር ጠብ እንደሌለን ሰሞኑን ፊት በቆ ገብተን የታጠቀን አካል ብቻ እያባረን መጣው ሊዘርፉ መጣው ለሊ ፈንድቅ አካባቢ ለመዝረፍ የመጣውን ኃይል እንዴት አድርገን መተን እንደመለስነው ታውቃላችሁ። ፊት በቆ ያልገባ ነው ከማህበረሰቡ ጋር ያን ያልገቡብን ስለሌለ ነው። ስለዚህ እናንተ ጋር ያልነካናችሁም ያልመታናችሁም ንጹሃን አርሶ አደር ስላለ ነው። ሌላው ፈርጥጦ ከእናንተ በፊት መሳሪያውን እየተኮሰ ወደ መንደር 10 ወደ መንደር 1 እየፈረጠጠ እንደሄደ እናንተም አይታችኋል፣ እኛም አይተናል። ስለዚህ አሁንም ቢሆን ከንጹሃን ዜጋ ከማንኛውም ኦሮሞም ይሁን ትግሬ ገብታችሁ ስራችሁን፣ አማራም ይሁን ጉራጌ ገብታችሁ ስራችሁን እንድትሰሩ ስንል ማሳሰብ እንፈልጋለን። ከዚህ በዘለለ ግን የኦሮሞ ሚሊሻ ልጅን ብታሳድግ ይሻላል። እርጤ ሎላ ልጅን አሳድግ። ከዛን ውጭ ምን ላቀቅ መስሏል? እስከመጨረሻው የህይወታችን ህቅታ እስካለች ድረስ እናንተን ታግለን ለማሸነፍ ዝግጁ ነን። ፈጣሪም ከኛ ጎን ስለሆነ እንደምናሸንፍ እርግጠኛ ነን። በደሉ በስቷል፣ ጽዋው ሞልቶ ፈሷል። ግፍ ተቀብለናል። ግፈኞች እስከሆነ ድረስ እናንተን እንደምናሸንፍ በእርግጠኝነት መናገር ፈልጋለሁ። ድሮን ጥሎ ለራሱ ብር ሲሰጥ የነበረውን ለኮሎኔል ዘውዱ ብር ሲሰጠው የነበረው ሰውዬ አስሮት ብር የሰጠውን ሰውዬ ሙስና ይቅርታ 250 ሺህ ብር ሙስና የተቀበለውን ሰውዬ ነው የገደለው። ንጹሃን ዜጋ ምንም የማያውቅ በግድ ታስሮ አሁን ደግሞ በሄሊኮፕተር እሱን መጣው ማለት ነው። ሌላ ህፃናትን 2 ህፃናት አቁስላቸዋል። የተለያዩ ነገሮች ከዛም በዘለለ ምንም አላመጣ። የፈለገው ይምጣ የፈለገው ይሁን እኛ ለመዋጋት ዝግጁ ነን፣ ለመሞትም ዝግጁ ነን፣ ለመግደልም ዝግጁ ነን። ማንንም ያስቆመን ኃይል እንደሌለ የመንግስት መሸነፉን ደግሞ አቅሙን የምታዩት በዚህ ነው። ስለዚህ እናሸንፋለን። ድል ለተገፋው አማራ። ምክንያቱም ከብልጽግና ተልኮ የተቀበሉ ስላችሁ እንደሚታወቀው በምርት ላይ እንክርዳድ አይጠፋምና በፋኖ ስም ለአማራ ህዝብ መከራና በአማራ ህዝብ እንግልት፣ በአማራ ህዝብ ስቃይ፣ በአማራ ህዝብ ሰቆቃ፣ የአማራ ህዝብ ታረደ፣ የአማራ ህዝብ ተፈናቀለ፣ የአማራ ህዝብ ተሳደደ ብለው በወጡት ጀግኖች ወንድሞች ስም እነሱም በዛ ልክ የወጡ መስለው ግን የራሳቸውን ኪስ የሚያደልቡ በርካታ ኃይሎች በተነሱበት ዓለም ውስጥ ዛሬ የሰዎችን ስም እነሱ ንጹህ ነው ምንም የማይሰሩ ሰዎችን ስም የመለጠፍ ስራ ስለጀመሩ ያንን ለማሳወቅ ነው ወደ እናንተ የመጣሁት። ይህ ማለት ምስራቅ ወለጋ ዞን ጊዳ አያና ወረዳ መንደር 11 አባ ሙሳ፣ መንደር 10፣ መንደር 12፣ መንደር 13 አካባቢ ነው እየተሰራ ያለው ግፍና መከራ። ለአማራ በወጡ ግን አማራ ባልሆኑ በሆዳሞች፣ በሆዳደሮች፣ በክርሳሞች የአማራ ህዝብ በቀን ተይዞ ከ350 ሺህ ብር እስከ 800 ሺህ ብር በመቀበል በቅርቡ ብቻ ከተለያዩ አካላት ከ6 ሚሊዮን ያላነሰ ገንዘብ ዘርፈዋል ማለት ነው። ያ ሲሆን እኛን የሚያዘን ዲያቆን ክንዱ ነው በማለት ትልቅ ስም የማጥፋት ዘመቻ እያካሄዱ እንዳለ መረጃዎች ደርሰውኛል። ከዚያ መካከል የሚዘረፍባቸው ስልክ ቁጥሮች የሚያስፈራሩባቸው 096262 9416 እና 094626 3504 እነዚህ ብቻ አይደሉም ስልኮቻቸው። እነዚህ ስልኮች በኦሮሞ ተወላጅ በኦሮምኛ ቋንቋ ተናጋሪ የወጡ ናቸው ስልክ ቁጥሮቹ። በዚያ ስም እዛ አካባቢ ያለውን ማህበረሰብ እየዘረፉና እያፈናቀሉ ይገኛሉ ማለት ነው። ያ ሲሆን እዚያ አካባቢ እንደሚታወቀው ብልጽግናዎች ናቸው የሚያስተዳድሩት። ለወረዳ ከተሞች በጣም ቅርብ ነው። ወኪል አየር ማረፊያው በጣም ቅርብ ናት። የ6 ኪሎ ሜትር ወይም የ5 ኪሎ ሜትር የዛን ያህል ራሱ ርቀት የለው። የሚገርማችሁ ነገር ማለት ነው በጣም ቅርበት ቦታ ላይ ነው ያሉት። እዚህ አካባቢ ላይ ሲዘረፍ ፋኖ ገብቶ እንዳያግዛቸው ፋኖ በዛ አካባቢ ሲንቀሳቀስ እንደሚታወቀው የአብይ አህመድ ደመጠጩ መንግስት ኃይል እዚህ አካባቢ ይንቀሳቀሳል። ቀን በቀን ውጊያ ይደረጋል፣ ይመታል፣ ይመለሳል። እዛች ሰፈር ላይ ተቀምጦ ህዝቡን ያዘርፋል ማለት ነው።
ውኬና ጉትን እሱ ተቀምጦ አባ ሙሳ መንደር 11 መንደር 12 እና መንደር 10 ላይ ያለ ህዝብ በሰቆይና በመከራ ውስጥ እንዳለ ምንም ጥርጥር የለውም። በእንዴት ነው ከብልጽግና ተልኮ የተሰጣቸው ብላችሁ ልጠይቁ ትችላላችሁ። ከብልጽግና የተሰጣቸው ተልኮ ምክንያቱም ሚኒሻውን እዛ አካባቢ ያለ ሚኒሻ የአማራ ተወላጆችን የአማርኛ ቋንቋም የሚናገረው ይበዛል። ያንን መሳሪያውን ጠርንፎ የሆነ ወደ ውኪ አካባቢ ነው የሚያሳድረው። ቀን ቀን ይሰጣቸዋል፣ ምሸት ምሸት መሳሪያውን ይጠረንፋል። ቀን ቀንም አሁን ሰሞኑን ደግሞ አይሰጣቸውም። ምክንያቱም ምን በሚል እዛ አካባቢ ሌቦች ገብተው እነሱ ያሰማሯቸው ሌቦች ህዝቡ እንዲዘርፍና እንዲያፈናቅሉለት ስለሚፈልግ በሌላ በሰማይ መጣ በምድርም ገባ በተለያየ ነገር መጣ፣ አልተሳካለትም። አሁን ይሄንን ስልት በመጠቀም እነ ሰይድ ሽኩር እነ መሐመድ ካሳ እና አስር የተለያዩ ሌቦች እና ያረጋል 8 ሰዎችን በመያዝ አጠቃላይ 15 ልጆች በሌብነት ተሰማርተው ህዝቡን እየዘረፉ ይገኛሉ። ከዛ ውስጥ ግን እኔ አንድ የቪዛ ሞዝ የተቋም መሪ ነኝ። ራሱን የቻለ ፋይናንስ አለ፣ ራሱን የቻለ ተቋም ነው የምንመራው። ስለ ገንዘብ የሚያነካካ የሚመለከተኝ ነገር የለም። በስልክ ቁጥር ዙሪያም የኔን ስልክ ቁጥር በውስጥ መስመር እልክላችኋለሁ። በዛ እየደወላችሁ እንደነዚህ ያሉ ሌቦችን ያሉበትን ጥቆማ ሰጥታችሁን ከወዲሁ በጋራ ሆነን በቅርብ ቀን እነዛን ሌቦች ለማጽዳት ምንም ሰዓትና ሰከንድ ደቂቃን መስጠት ስለማንፈልግ እዛ አካባቢ ያለ ማህበረሰብ እንዲተባበረን እንፈልጋለሁ። ሌባ ነው፣ እኛ ወጣ ነው። የአማራ ህዝብ ስቃይና የአማራ ህዝብ እንባን ለማበስ ነው። አማራ አንገቱን ደፍቶ እንዳይኖር አንገቱን ቀና አድርጎ በእኩልነት እንዲንቀሳቀስ ነው። ይሄን ነው መስራት የምንፈልገው። ምክንያቱም ሸኔ ዛሬ ጫካ ላይ አይደለም እየታገተ ያለው፣ ማህበረሰባችን ከተማ ላይ ነው የሚያግተው። እርጤ ነው የሚያግተው። ጋቸና ሲርኖች ናቸው የሚያግቱት። ገዳ ኮማንዶዎች ናቸው የሚያግቱት። ሚሊሻ ነው የሚያግተው። ፖሊስ ነው የሚያግተው። መከላከያ ነው። እነሱ ናቸው በገፍ ብር እየዘረፉ የሚቀበሉት። ከመከላከያ ተልኮ ተሰጥቷቸው ወጥተው እነዚህ ሰዎች አሁንም መከላከያ ላይ የከዱ አስመሰለው ወጥተው የሚዘርፉ አካሎች እንዳሉ እነዚህን ለማጽዳት እነዛ 2-3 ቀበሌዎችን በቅርብ ቀን ለማጽዳት እኛ በቁርጠኝነት ተነስተናል። እናንተ ማግዛችሁን ህዝባችንም ከጎናችን ቆሞ እነዚህን ሌቦች ለማስወገድ ዝግጁ ነን። መከላከያም ይሁን ሌላው የመንግስት ሌባ ጸጥታ ኃይል ከማህበረሰባችን ትከሻ አውርደን ወደ መቃብር ለማስገባት በቂ ኃይል አለን። በስነ ልቦና የተገነባ ወታደር አለን። ለማንነቱ የሚዋጋ በማንነቱ የሚቆረቆር ወታደር አለን። እስከ መጨረሻ ድረስ እንዋጋለን። ያ ሲሆን ግን አማራውም፣ ኦሮሞውም፣ ትግሬውም፣ ጉምዙም ሌላው ብሔረሰብም በነፃነት አንደቅ ብሎ የሚኖርባትን ሀገር ለመፍጠር ዝግጁ ነን። ህዝባችን አሁን የጠራዋቸው ብሔር ብሔረሰቦች ከኛ ጎን እንድትቆሙ ጥሪ ማስተላለፍ ፈልጋለሁ። እኛ የምንፈልገው ማህበራዊ ኑሮ ነው። እኛ የምንፈልገው በጋራ ሰርቶ መብላትን ነው። በጋራ መኖርን ነው። በዘር መለያየት ቋንቋን የነጣጠለው ሰይጣን እንጂ ፈጣሪ ስላልሆነ፣ ስለዚህ በዚያ ልክ ስለሆነ ከወዲሁ ተገንዝባችሁ የአንድ አዳም ልጆችና የሔዋን ልጆች እንደሆን ተገንዝባችሁ ከጎናችን ቁማችሁ ሌባንና ይህንን ሰው በላን ደመጠጩን መንግስት የሱን ተላላኪ ሌቦች በፋኖ ስምም ሆነ በተለያዩ ተቋማት ስም ወጥተው የሚነግዱ አካሎችን ከወዲሁ ለማስወገድ ዝግጁ ነን። እናንተም ከጎናችሁ እንድትቆሙ ከጎናችን ሆናችሁ እንድታግዙን ጥሪ ማስተላለፍ እፈልጋለሁ። ሌባ ነው፣ ፋኖ ነው። ሌባ እስከ መጨረሻው ተከታትለን እናጠፋለን። ከኛ ጎን እንድትሆኑ እፈልጋለሁ። አመሰግናለሁ።